አሰላሙ አለይኩም ቆፍጠን ስላላለች ይጨማለቀው ሆስፒታል እስከምትገባ ድረስ አሁን ጽንሱ የሆነ ነገር ቢሆን ሰላምም አለች አብራቡዬ ሰላም ቅድም ነበረች እንዳለ እሷ ማርያምን ሀቡ ንገርሽ ተጀምሮ እስከሚጨርስ ከትናንት ጀምሮ እኮ ነው እና እዛ ላይ ምንድነው ላይቭ እሺ እሱ ላይቭ ገብቶ ሳክሮ ከለፈንደፈ እሷ ደግሞ ላይቭ ያረጋት ተበረታችሁ ተልባ መሰከናለሁ አይ እንግዲህ ጀሮዋን ደህና ባላገባ በቃ በወጣበት ለምን ዛውጥታው እሷ ቤቷ ቁጭ ለምን አትለው ጥጋቡና እሺ ምን ይበሳው ታቆም ብለህ ማደርገው ማለት ነው ወጣ እንዲጠጣ በሬን ቁልፍ ባርጌ ኢትዮጵያ አንኳኳና ፖሊስ ነው መጣራለ ነው ምለው አንኳኳና ለጥሩ ራቴን በልቼ ፊልሜን እያየሁ ለት እንኳን ላይ ገብቼ ባሌ ሰቀረ እንዳለ ብዬ ለህዝብ ልናገር እንት ተሳይተና ምንሰራ ያማራን በልተናል ካላለች እሷ ይስተካከል ያማራን ጠጥተና አይደለ ዝም ብሎ ሁሌ እየየ ባሌ ሰከረ እየየ ላይ ፎቶ ባሌ ጠፋ ላይ ፎቶ እየየ ልጇ ነው ወይስ ባሏ ነው? እንኳን መጠጣ አይደለም ኑሯችንን ለማሸነፍ ተሆነ ሌላ ልጅ ሆነባት እኮ ሌላ ያልወለደችው ልጇ ሆነባት አይደለም አትሪዋን አምስቲዋን አጠራቅመን ጭምልቅ ቤተሰብ የምንረዳው ከዚህ ሰው ጋር የተገናኘችው በምን ቀን ተጣበሱ? በእናታችሁ እኔ እስከተጣበሱ አብረው መኖር ከጀመሩ በኋላ ነው አሉ ኮንትራት ታማክረኝ ይሄ አይሆነሽም አንገታቸውን የሚሰሩ አሉ። በምን ቀን ከዚህ ሰው ጋር ፈጣሪ በምን ቀን እኔ ትድል ያላት ታርግዛለች እንዴ? አረ ስንት ነገር አለ እዚህ ጀምር። አሁን እሷ 7 ወር ሞልቷታል። ደም ብዛት፣ ስኳር ምናምን አለ፣ ስንት ነገር አለ። እንግዲህ እሱ ለራሱ ባስብ ለወለደው ሆድ ውስጥ ላለው ልጅ አያስብም እንዴ? በኋላ እነሱ ወደ ሆዳችን ውስጥ ያሉት እኮ ነው የሚጎዱት። እኛስ ትልቅ አዋቂ ነን እና ፈጣሪ ድረስላት። እንግዲህ እሱ አሁን ሜዳ አይደላትም ላይ ላይ ቁጭ ብሎ እንድትወልድ ነው እንግዲህ አስተባችን እየሰደበሽ ታውት ነው ይስደመኝ እናንተ ደግሞ እኔ